እና ለማንኛውም ዛሬ የመጣሁበት ትልቁ ጉዳይ ስለ እሸቱ እናውራ፣ ስለ አሲያ እናውራ፣ ስለ ሀገራችን እናውራ ወይስ ስለ ሳውዝ አፍሪካው እናውራ? በጣም ግራ ስለገባኝ ነው። እና ለማንኛውም ፍትህ ለአክሱም ሙስሊሞች እያልኩኝ ከዚህ በመቀጠል ቀጥታ ይህንን መልእክት ለአሲያ አድርሱልኝ። እህት አሲያ ምን እንዳሰብሽ አላውቅም። ኡስታዝ ያሲን ኑሩ ምንድነው አንቺን የበደለሽ ነገር? የጁማ ቁጥባ ላይ ስለ ሀገሩ ስለ ወጣቱ መናገሩ ምንድነው ነውሩ? ምኑ ጋር ነው ነውር መስሎ ላንቺ የታየሽ? መስጊድ ውስጥ ስለ ሀገርና ስለ ህዝብ ካልተወራ ስለምን ሊወራ ይችላል? ነው ስንዴ ምረጡ እንድል ነው የፈለግሽው? ምንድነው አሁን ሐሳቡ ለኔ ግልጽ ስላልሆነልኝ ነው። ለሁላችሁም የምናገረው ነገር ቢኖር ምንድነው የፈለግሽው ነገር አልገባኝም። እኛ እኮ ተጨነቅን፣ ግራ ገባን። ሳውዝ አፍሪካ ላይ የሰው ልጅ ምን ላይ እንዳለ በልዩ ሁኔታ ደግሞ የኛ ሀገር ዜጎች በእግራቸው አቋርጠው ብዙ መከራ ብዙ ስቃይ አይተው እዛ እንደደረሱ ብዙዎቻችን እናውቃለን። ገባሽ አይደል? ችግርን ለማሸነፍ ምን ውስጥ እየገባን እንደሆነ ብዙዎቻችን የምናውቀው ጉዳይ ነው። ስለምን እንደምንናገርም ግራ ገባን። እንደናንተ አይነቱ ደግሞ ህዝብ ይሰማኛል ህዝብ ያውቀኛል ብሎ ዝም ብሎ የመጣለትን ነገር ሚዲያ ላይ መናገሩ ተገቢ አይደለም፣ ጥሩም አይደለም። አንድ አስተማሪ ወይ ደግሞ መሪ የሆነ ሰው ምን ሊናገር ይችላል? ከሀገሩና ከህዝቡ ከወጣቱ በስተቀር ምን ሊናገር ይችላል? ምን ሊሆን ይችላል? በጣም ግራ ስለገባኝ ያንቺ መልእክት እና ለማንኛውም ያንቺ ጉዳይ ሌይላ ኑር ሰቦ ጋር ነው ያለው። 2 ደቂቃ ከ16 ሰኮንድ ላይ ነው ያለነው። ደቂቃው እየቀዳሁት ነው። የሌይላ ኑር ሰቦ ጉዳይ የት አደረሽው? ከምን አደረሽው? ሙሉ ቪዲዮውን ዩቲዩብ ላይ አስቀምጥልሻለሁ። አውርደሽም ይሁን ሰው ልኮልሽም ይሁን መልስ እንፈልጋለን። ምክንያቱም እኔ ራሴ ችግር ውስጥ በነበርኩበት ሰዓት ብዙ ውጣ ውረድ ውስጥ በነበርኩበት ሰዓት ብር አዋጥቻለሁ። ያ ብር የት ደረሰ? ልጅቷ እናት አባቷ ጋር ደረሰች? ኢትዮጵያ ተመለሰች? ከምን ደረስን? አንቺ እና ያ መጅሊስ የሚሸጠው ሰውዬ ወንድም ካሊድ የተባለው ብዙ ሰው ተሳትፏል። ምን ያክል ገንዘብ እንደሰበሰበ